ሰበር መረጃ በቬንዙዌላ በተከሰተው አስፈሪ የመሬት መንቀጥቀጥ የሟቾች ቁጥር 1450 መድረሱ በይፋ ቢረጋገጥም ከአሜሪካው USGS የተገኘው መረጃ ግን የሟቾች ቁጥር እስከ 100,000 ሊደርስ እንደሚችልና ከ46000 በላይ ሰዎች አሁንም የት እንዳሉ ሳይታወቅ መጥፋታቸውን ያሳያል። በሌላ በኩል ደግሞ ዋሽንግተንና ቴሄራን በሆርሙዝ ወሽመጥ ላይ የነበረውን ከባድ ወታደራዊ ፍጥጫ ለማቆምና በዶሃ ድርድር ለመጀመር ባልተጠበቀ ሁኔታ ቢስማሙም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በገዛ ፓርቲያቸው የሪፐብሊካን የሴኔት አባላት ከባድ የክህደት ዱላ አርፎባቸዋል። ሴኔቱ የታሪክ መዛግብትን በመቀየር ትራምፕ ጦርነቱን በአስቸኳይ እንዲያቆሙ በይፋ ወስኗል። ይህ በእንዲህ እንዳለ ግን የኢራን ጦር የእስራኤልን ዝነኛ የአይረን ዶም መከላከያ ጋሻ ሰብሬያለሁ በማለት ዓለምን አስደንግጧል። የትራምፕን አስተዳደር ያናጋውን የሴኔቱን ሚስጥራዊ ውሳኔ የኢራን ወታደራዊ እመርታና በመካከለኛው ምስራቅ እየተስፋፋ ያለውን የጦርነት ቀለበት ሙሉ ሚስጥር በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ዓለም በዋሽንግተንና በቴሄራን የፖለቲካ ቁማር ላይ ትኩረት ባደረገችበት በዚህ ሰዓት በሌላኛው የዓለም ክፍል በቬንዙዌላ ምድር እጅግ አሰቃቂና አስደንጋጭ ሰብአዊ ቀውስ ተከስቷል። በቬንዙዌላ የባህር ዳርቻ በምትገኘው ካቲያላማር ከተማና በዋና ከተማዋ ካራካስ አቅራቢያ የተከሰቱትን ሁለት ተከታታይ ከባድ የመሬት መንቀጥቀጦች ተከትሎ የሀገሪቱ ባለስልጣናት የ1450 ሰዎችን ሞት በይፋ አረጋግጠዋል። ይሁን እንጂ የአሜሪካው የጂኦሎጂካል ሰርቬይ ወይም USGS ያወጣው ይፋዊ መረጃ እንደሚያሳየው የተፈጥሮ አደጋው የደረሰበትን ክልል ስፋትና የህዝቡን ብዛት መሰረት በማድረግ የሟቾች ቁጥር ከ10,000 እስከ 100,000 ሊደርስ እንደሚችል ተገምቷል። በአሁኑ ሰዓት በሲቪሎች በሚመራው የጠፋ ሰዎች ላይ ከ46,000 በላይ ዜጎች ያሉበት ሳይታወቅ ሙሉ በሙሉ መጥፋታቸውና ቤተሰቦቻቸው ሊያገኟቸው አለመቻላቸው የተፈጥሮ አደጋው ያስከተለውን ጥፋት እጅግ አስገራሚና አሰቃቂ ያደርገዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተጀመረው የዶሃ ድርድር ተስፋን ጭሮ የነበረ ቢሆንም መሬት ላይ ያለው የጦርነት ቀለበት ግን ይበልጥ እየተባባሰና አዳዲስ ግንባሮችን እየከፈተ ይገኛል። የሊባኖስ ፓርላማ አፈ ጉባኤ ናቢህ ቤር በሰጡት አስቸኳይ መግለጫ ከእስራኤል ጋር የተደረገው የድንበርና የማዕቀብ ስምምነት ማዕቀፍ የሊባኖስን ሉዓላዊ መብቶችና ጥቅሞች ሙሉ በሙሉ ስለማያከብር ይህን ስምምነት ፈጽሞ ተግባራዊ አይሆንም፣ ሊባኖስም አትቀበለውም በማለት ውድቅ አድርገውታል። ይህ የሊባኖስ ጠንካራ አቋም በዶሃ የተጀመረውን የአሜሪካና የኢራን ጊዜያዊ የሰላም ስምምነት በማንኛውም ሰዓት ሊያፈርሰው የሚችል ትልቅ የፖለቲካ ፈንጂ ሆኗል። በተጨማሪም እስራኤል የሰላም ጥረቱን ይበልጥ ወደ ጎን በመተው ወታደራዊ ጥቃቶቿን በከፍተኛ ሁኔታ ቀጥላበታለች። የእስራኤል ጦር ኃይል በጋዛ ሰርጥ ላይ በፈጸመው ጥቃት ተጨማሪ 4 ፍልስጤማውያንን የገደለ ሲሆን በተመሳሳይ ሰዓት ደግሞ የሶሪያን ድንበር በመጣስ በደቡባዊ ሶሪያ ግዛቶች በኩነይጥራና በዴራ ክልሎች ውስጥ አደገኛ ወታደራዊ ወረራና ድንገተኛ ጥቃቶችን ፈጽሟል። ይህንን ተከትሎ የሶሪያ መንግስት ጥቃቱን በጽኑ ያወገዘ ሲሆን የእስራኤል ቀጣይነት ያለው ወታደራዊ ትንኮሳ መላውን የመካከለኛው ምስራቅ ቀጠና ወደማይመለስ አጠቃላይ የጦርነት ፍንዳታና ከባድ ውጥረት ውስጥ እየከተተው ለመሆኑ ዓለም አቀፉ ማህበረሰብ አስቸኳይ ማስጠንቀቂያ እንዲሰጥበት ጥሪ አቅርበዋል። የ60 ቀናቱ ጊዜያዊ የሰላም ስምምነት በዚህ በየአቅጣጫው በሚፈነዱ የጦርነት ክሮች መካከል አልፎ መሬት ይዛል ወይስ ዓለም ወደ ከፋ ወታደራዊ ቀውስ ያመራል የሚለው ጉዳይ በሚቀጥሉት ቀናት የሚወሰን ትልቁ የታሪክ ምዕራፍ ነው። በአሜሪካ የፖለቲካ ማዕከል በዋሽንግተን ዲሲና በፕሬዝዳንት ዶናልድ ትራምፕ የስልጣን ማማ ላይ ታይቶ የማይታወቅ እጅግ አስደንጋጭና ታሪካዊ የተቃውሞ ማዕበል ተከስቷል። ፕሬዝዳንት ዶናልድ ትራምፕና በፔንሲልቫኒያ ግዛት በሺዎች የሚቆጠሩ ደጋፊዎቻቸው በተሰበሰቡበት ታላቅ የህዝብ ሰልፍ ላይ በመገኘት ከኢራን ጋር እያደረግነው ያለው የሰላም ድርድር እጅግ በጥሩ ሁኔታ እየሄደ ነው፣ በመካከላችንም መልካም መግባባት አለ በማለት የዲፕሎማሲ ስኬታቸውን በድፍረት ሲያወድሱ በነበረበት በትክክለኛው ሰዓት ከጀርባቸው በዋሽንግተን የሚገኘውና በገዛ ፓርቲያቸው ቁጥጥር ስር ያለው የአሜሪካ ሴኔት ግን በፕሬዝዳንቱ ላይ ይፋዊ አመጽ አውጇል። ሴኔቱ ባደረገው አስቸኳይ ስብሰባ ቀደም ሲል በህዝብ ተወካዮች ምክር ቤት በኩል ተገፍቶ የመጣውን የጦርነት ማቆሚያ ውሳኔ
ሐሳብ በ50 ለ48 በሆነ እጅግ ጠባብ ድምጽ በይፋ አጽድቆታል። ይህ የታሪክ መዛግብትን የገለበጠው ውሳኔ የአሜሪካ ታሪካዊ ጦርነት ስልጣን ህግን መሰረት በማድረግ ሁለቱም የኮንግረስ ምክር ቤቶች በአንድነት ተስማምተው አንድን በስልጣን ላይ ያለ ፕሬዝዳንት የጦር ኃይሉን ከጠላትነት ቀጠና በአስቸኳይ እንዲያስወጣ ሲያስገድዱ በአሜሪካ ታሪክ ውስጥ ይህ የመጀመሪያው ነው። ይህ ክስተት በሪፐብሊካን ፓርቲ የውስጥ መዋቅር ላይ ፈጠረው ስንጥቅና በትራምፕ የጦርነት ፖሊሲ ላይ የተሰነዘረው ከባድ ዱላ መላውን የዋይት ሃውስ አስተዳደር በከፍተኛ ድንጋጤ ውስጥ ጥሎታል። ይህ በሴኔቱ ውስጥ የተነሳው ታላቅ አመጽና የህዝብ ተወካዮች ውሳኔ በምክር ቤት የመጣ እንጂ ድንገተኛ አልነበረም። ባለፈው የካቲት 28 ቀን 2024 ዓ.ም በይፋ የተጀመረውና በአሜሪካና በኢራን መካከል ሲካሄድ የቆየው አውዳሚ ጦርነት በሀገር ውስጥ ባለው የህዝብ ድጋፍ ላይ ከፍተኛ መሸርሸርን አስከትሏል። የቅርብ ጊዜው የሮይተርስና ኤፕሶስ ይፋዊ የህዝብ አስተያየት መለኪያ እንደሚያሳየው ከተጠየቁት አሜሪካውያን መካከል 35% የሚሆኑት አሜሪካ ከዚህ ቀደም አውዳሚ ጦርነት በኋላ ከነበራት ዓለም አቀፋዊ አቋም ይበልጥ ደካማና ተጋላጭ በሆነ ስፍራ ላይ መውደቋን በጽኑ ያምናሉ። በአንጻሩ ሀገሪቱ ጠንክራለች ብለው የሚያምኑት 23% ብቻ መሆናቸው በትራምፕ አስተዳደር ላይ ያለውን ህዝባዊ አመኔታ በእጅጉ ያቀለለው ነው። ምንም እንኳን ይህ የሴኔቱ ውሳኔ ተምሳሌታዊ ይዘት አለው ተብሎ በአንዳንድ ወገኖች ቢገመትም በ100 ቢሊዮን የሚቆጠር ዶላር የፈሰሰበትንና በሚሊዮኖች የሚቆጠሩ ሰዎችን ያፈናቀለውን ይህንን ያልተወደደ ጦርነት ትራምፕ እንዲያቆሙ የተደረገበት ከባድ የህግ ጫና የዶሃውን ድርድር ዋሽንግተን በዝቅተኛ የፖለቲካ ሞራል እንድትጀምረው ያስገደደ ትልቅ የታሪክ መፋቂያ ሆኗል። በአሜሪካ የፖለቲካ ማዕበል የተነሳ ባለበት በዚሁ ሰዓት በመካከለኛው ምስራቅ ያለው የወታደራዊ ኃይል ሚዛን ሙሉ በሙሉ ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ አስደናቂ መረጃዎች ከቴህራን ተሰምተዋል። የምዕራባውያንና የእስራኤል ሚዲያዎች የኢራን አየር መከላከያ ደክሟል በማለት የሚያሰራጩትን ፕሮፓጋንዳ ሙሉ በሙሉ ውድቅ ያደረጉት የኢራን አየር መከላከያ ሰራዊት ምክትል አዛዥ ብርጋዴር ጀነራል መሐመድ የሱፍ ቆሽቀልብ የሀገራቸው የመከላከያ ዘርፍ ጠላቶቻችን ያስደነገጠ አዲስ ወታደራዊ እምርታ ማሳየቱን በይፋ ተናግረዋል። አዛዡ እንደገለጹት የኢራን ጦር ኃይል የእስራኤልን እጅግ ዘመናዊና የማይደፈር ተብሎ የሚታመነውን አይረን ዶም ወይም የጸረ ሚሳኤል መከላከያ ጋሻን ሙሉ በሙሉ በመስበር የላኳቸው ድሮኖች ወደ ተፈለገው የጠላት መሬትና ኢላማ ላይ በስኬት እንዲያርፉ አድርገዋል። ይህ ክስተት ኢራን በጦር ሜዳ ላይ ያላትን እጅግ የላቀ ስልታዊና ልዩ አቅም ያለው የድሮን ቴክኖሎጂ ለዓለም ያሳየችበት ታላቅ ወታደራዊ ድል ተደርጎ ተወስዷል። ኢራን ባለፉት ወራት በአሜሪካና በእስራኤል ጥምረት የተሰነዘረባትን የ12 ቀናት ከባድ ጦርነትና ተከታታዩን የ40 ቀናት ያልተቀሰቀሰ ጥቃት በጽናት መመከቷን የገለጹት ወታደራዊ መሪዎቹ ሀገሪቱ በጦርነቱ መሃል ይበልጥ የላቁና ውስብስብ የሆኑ የጦር መሳሪያዎችን በሀገር ውስጥ ሳይንቲስቶችና እውቀት ተኮር ተቋማት አማካኝነት በከፍተኛ ፍጥነት ማምረት መቻሏን ይፋ አድርገዋል። ይህ በወታደራዊ መስክ ያስመዘገቡት የበላይነት ደግሞ በሆርሙዝ ወሽመጥ ላይ የነበረውን ከባድ ፍጥጫ በአስቸኳይ ለማቆም ዋሽንግተንና ቴህራን ስምምነት ላይ እንዲደርሱ ትልቅ ግፊትን ፈጥሯል። ሁለቱ ኃይሎች በባህር ላይ የሚያደርጉትን የጋራ ጥቃት አቁመው የንግድ መርከቦች በነጻነት እንዲንቀሳቀሱና ማክሰኞ ዕለት በኳታር ዋና ከተማ ዶሃ አዲስ ይፋዊ የሰላም ድርድር ለመጀመር ተስማምተዋል። በተመሳሳይ ሰዓት የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በኦማን ዋና ከተማ ሙስካት በመገኘት የሆርሙዝ የጋራ ኮሚቴ የመጀመሪያውን ታሪካዊ ስብሰባ አድርገዋል። ኢራንና ኦማን ስልታዊና ለዓለም ኢኮኖሚ ወሳኝ የሆነውን የሆርሙዝ ወሽመጥ በጋራ እንዴት ማስተዳደር እንዳለባቸው በተለይም በኢስላማባድ የመግባቢያ ስምምነት መሰረት ዓለም አቀፍ የንግድ መርከቦች በወሽመጡ ላይ ደህንነቱ የተጠበቀ ጉዞ ለማድረግ የባህር ላይ ክፍያ እንዲከፍሉ ለማስገደድ ከባድ የዲፕሎማሲ ፍልሚያ ጀምረዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በሰጡት ጠንካራ መግለጫ የሆርሙዝ ወሽመጥ ሙሉ ኃላፊነትና ሉዓላዊነት የቴህራን ብቻ መሆኑን በመናገር መስመሩን ለመቀየር ወይም ሌላ አማራጭ መንገድ ለመፈለግ የሚሞክር ማንኛውም ኃይል ቀጠናውን ወደ ከፋ ወታደራዊ ፍንዳታና ውጥረት ውስጥ እንደሚከተው ከባድ ማስጠንቀቂያን አስተላልፈዋል። ክቡራትና ክቡራን፣ የአሜሪካ ሴኔት በፕሬዝዳንት ዶናልድ ትራምፕ ላይ በይፋ ማመጹና የኢራን ወታደራዊ የቴክኖሎጂ የበላይነት የሆርሙዝ ወሽመጥን ታሪካዊ ድርድር ወዴት ሊያመራው ይችላል? የዶሃውስ የሰላም ስምምነት መሬት ይዛል አሊያስ በሊባኖስ በጋዛና በሶሪያ በኩል እየተለኮሱ ባሉ
አዳዲስ የጦርነት እሳቶች ሳቢያ ሙሉ በሙሉ ይፈርሳል ተጠባቂ ነው። ለቻናላችን አዲስ የሆናችሁ መሰል ወቅታዊና ዓለም አቀፋዊ መረጃዎችን በየቀኑ ለማግኘት አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ሰላም ቆዩ።